ውድ የስፖርት ሪያክት ቤተሰቦች እንደምን አመሻችሁ። አሁንም በድጋሚ ትኩስ የሆኑ ስፖርታዊ መረጃዎችን ይዤላችሁ መጥቻለሁ። ከእንግሊዝ ፕሪሚየር ሊግ እስከ ስፔን ላ ሊጋ፣ በጀርመን ቡንደስሊጋ አድርገን ጣሊያን ሴሪያ ላይ አርፈን በሳምንቱ የሚደረጉ ጨዋታዎችን በዝርዝር እናያለን። ሰላም እንዴት ናችሁ? ጤና ይስጥልኝ። በፕሪሚየር ሊግ መረጃዎች ተመልሻለሁ። የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ዛሬ ማታ ምሽት 5 ሰዓት ይጀምራል። የ2025-26 የውድድር ዘመን ወሳኝ ምዕራፍ ላይ የሚደረግ የጨዋታ ሳምንት እንደመሆኑ መጠን ክለቦች ለዋንጫ፣ ለአውሮፓ ቻምፒዮንስ ሊግ ተሳትፎና ከወራጅ ቀጠና ለመትረፍ የሚያደርጉት ትግል ጨዋታዎቹን እጅግ ተጠባቂ ያደርጋቸዋል። ዛሬ ምሽት 5 ሰዓት በሚድላንድ ደርቢ ወልቭስ ከአስቶን ቪላ በሚያደርጉት ጨዋታ ፕሪሚየር ሊጉ ሲመለስ ከፍተኛ ፉክክር ይታይበታል። ምንም እንኳን ወልቭስ ወራጅ ቀጠናውን በሰፊ ልዩነት እየመራ ውራ ላይ ቢገኝም ለትልልቆቹ ፈተና የነበረ መሆኑ ለቪላ ጨዋታውን ከባድ ያደርግለታል ተብሎ ይጠበቃል። በሚድ ቴብል ሰርቫይቫል ቅዳሜ በምሳ ሰዓት ጨዋታ ቦርንማውዝ ከሰንደርላንድ የሚያደርጉት ጨዋታ ይጠበቃል። ወደ ፕሪሚየር ሊግ የተመለሰው ሰንደርላንድ ከሜዳው ውጪ ነጥብ ይፈልጋል። ቦርንማውዝ በበኩሉ በሜዳው የሚያደርገውን ጨዋታ በማሸነፍ ከአውሮፓ ውድድር ቦታ ላለመራቅ ይጫወታል። ሊቨርፑል በአንፊልድ ዌስትሃምን ያስተናግዳል። ሊቨርፑል አሸንፎ ቼልሲና ማንቸስተር ዩናይትድ እስኪጫወቱ ድረስ አራተኛ ላይ ለመቀመጥ የማጥቃት ኃይሉን ሙሉ በሙሉ ይጠቀማል። ዌስትሃም በበኩሉ የሊቨርፑልን የማጥቃት እንቅስቃሴ እየተከላከሉ በቆሙ ኳሶችና በአካላዊ ጥንካሬ ብቻ ለመውሰድ ይሞክራሉ። የሊቨርፑል የተከላካይ መስመር የዌስትሃምን የመልሶ ማጥቃት እንዳይጋለጥ ጥንቃቄ ማድረግ አለበት። ኒውካስል ከኤቨርተን ሴንት ፓርክ ላይ በደጋፊ ታጅቦ በከፍተኛ የማጥቃት ስሜት ይገባል። ኤቨርተኖች ጠንካራ የመከላከል ደረጃጀት በመፍጠር ነጥብ ይዘው ለመውጣት ይጫወታሉ። በርንሌ ከብሬንትፎርድ የሚያደርጉት ጨዋታ የሚጠበቅ ሲሆን በተለይ ብሬንትፎርድ ከሊቨርፑል ያለውን ነጥብ ለማስጠበቅና ቦርንማውዝ ላለመራቅ በርንሌም ከመውረድ ለመትረፍ እድሉ እንዳይበላሽ ሲባል ጥሩ የፉክክር ጨዋታ ይሆናል። ብራይተን ከኖቲንጋም ፎረስት 11 ሰዓት በሚጠበቀው ጨዋታ ብራይተን በለመደው ማራኪና ኳስን የተቆጣጠረ አጨዋወቱ ፎረስትን ጫና ውስጥ ይከታል። ፎረስት ከመከላከል ወደ ማጥቃት በሚደረግ ፈጣን ሽግግር ላይ ይተማመናል። በሌላኛው የለንደን ደርቢ ፉልሃም ከቶተናም ይገናኛሉ። ቶተናም አስቸጋሪ የውድድር ዓመት እያሳለፈ ቢሆንም ነጥብ መጣል አይፈልግም። ክራቨን ኮቴጅ ላይ ፉልሃም ኳስን መስርቶ ለመጫወት ስለሚሞክር ለተመልካች ማራኪ የሚሆኑ ክፍት ጨዋታ ሊታይ ይችላል። በማይክል ካሪክ ስር ለአውሮፓ ተሳትፎ ወሳኝ ድሎችን በትልልቅ ቡድኖች ላይ እያስመዘገበ የሚገኘው ማንቸስተር ዩናይትድ ክሪስታል ፓላስን እሁድ 11 ሰዓት ኦልድ ትራፎርድ ላይ ሲገጥም ዩናይትድ የጨዋታው የበላይነት ይኖረዋል ተብሎ ይጠበቃል። ነገር ግን ክሪስታል ፓላስ በታሪክ ዩናይትድን ፈትኖ ያውቃል። የፓላስ ፈጣን የክንፍ ተጫዋቾች ዩናይትድን ተከላካዮች ሊያስቸግሩ ይችላሉ። ሊድስ ዩናይትድ ከማንቸስተር ሲቲ ቅዳሜ የሚደረጉት ጨዋታ ከሚጠበቁ መርሃ ግብሮች መካከል አንዱ ነው። ማንቸስተር ሲቲ በማንኛውም ሜዳ ላይ የራሱን ፍልስፍና ይዞ የሚገባ ቡድን ሲሆን በኤላንድ ሮድ የሊድስ ደጋፊዎች በሚፈጥሩት ከፍተኛ ጫናና ሊድስ ተጫዋቾች በሚያሳዩት ከፍተኛ ጉልበት ጨዋታው ለሲቲዎች ቀላል አይሆንም። ሲቲ ፈጣን ጎል ካላገባ ሊድስ በራስ መተማመን ሊያገኙ ይችላሉ። ቢሆንም ግን ሲቲ ይህንን ጨዋታ አሸንፎ አርሰናልን እግር በእግር ለመከተል ብሎም ዋንጫውን በራሱ እጅ ላለማጣት ሲል አቅሙን አውጥቶ ይጫወታል። ለሳምንቱ ታላቅ ጨዋታ አርሰናል ከቼልሲ እሁድ ምሽት 1 ሰዓት ከ30 በኤምሬትስ ይገናኛል። ይህ የሳምንቱ ቁጥር 1 ተጠባቂ የለንደን ደርቢ ነው። አርሰናል በኤምሬትስ ስታዲየም ኳስን ተቆጣጥሮና ጫና ፈጥሮ ለመጫወት ይሞክራል። በሌላ በኩል ቼልሲም በመሃል ሜዳውን በማጥበብ መልሶ ማጥቃት ካውንተር አታክ አርሰናልን ለመፈተን ሊሞክሩ ይችላል። ይህ ጨዋታ ለቻምፒዮንስ ሊግ ተሳትፎና ለዋንጫ ፉክክር ከፍተኛ ሚና ይኖረዋል። ከቅርብ ጊዜ ወዲህ አርሰናል ቼልሲን በማሸነፍ በኩል ብልጫ ቢይዝም ቼልሲ በቀላሉ እጅ ይሰጣል ተብሎ አይጠበቅም። በ26ኛ ሳምንት የስፔን ላ ሊጋ ተጠባቂ ጨዋታ ባርሴሎና በሜዳው ቪያሪያልን ሲያስተናግድ ሪያል ማድሪድ በበርናባው ጌታፌን ያጋብዛል። በጣሊያን ሴሪያ ሮማ ከጁቬንቱስ፣ ኢንተር ከጂኖዋ፣ ናፖሊ ከቬሮና የሚጠበቁ ጨዋታዎች ናቸው። በጀርመን ቡንደስሊጋ መሪውና ተከታዩ
በሲግናል ኢዱና ፓርክ ቅዳሜ ምሽት 2:30 ላይ ይገናኛሉ። ባየርን በ23 ጨዋታዎች 85 ጎሎችን ያስቆጠሩት የፊት መስመር ተጫዋቾቹ ነገ በትልቁ የሚጠበቅ ይሆናል። ዶርትመንድ በበኩሉ ከዋንጫ ፉክክሩ ላለመውጣት ተጋድሎውን ያደርጋል።